ስኳር ድንችን ቀላል ጤናማና ጣፋጭ በሆነ መልኩ እንዴት እንደምንሰራ ነው ማሳያችሁ። ልጣጩንም ስለምንበለው መስሉ ላይ እንደምታዩት በደንብ አድርጋችሁ ታጥቡታላችሁ። በመቀጠል ኦቨን ውስጥ በ200 ዲግሪ ለ50 ደቂቃ እናበስለዋለን። በስሎ ሲወጣ ይሄንን ይመስላል። ከፈለጋችሁ እንዲሁ ብቻውን ራሱ በሻይ ወይም ደግሞ ባዶ መመገብ ትችላላችሁ። እዚህ ጋር መስሪያ ቤት ይዤው ሂጄ ነበረ። ፓስቲ በዘይት የተጠባበሰ ነገር ከመብላት አሪፍ የቁርስ አማራጭ ነው። ደስ የሚለው ደግሞ እስከ 5 ቀን ፍሪጅ ውስጥ ምንም ሳይሆን ይቀመጣል። የሰራሁት የዕለት ሁለት ደግሞ በትኩሱ ማህሉን እኩል ከፈልኩትና አንደኛው ላይ ቆንጆ ቲማቲም ሞቅ ያለበት የቲማቲም ስልስ እና ደግሞ ቺዝ አድርጌበታለሁ። ቺዙን ቢቀር ምንም ችግር የለውም። ድጋሚ ከላዩ ላይ ደግሞ ስልስ ጨምሬበታለሁ። ሌላኛው ላይ ደግሞ የደቀቅ ስጋ ጥብስና ትንሽዬ ቺዝ ጨምሬበታለሁ። ወዲያው እንደወጣ በትኩስነቱ ከጨመራችሁበት ቺዙ እዛው ራሱ ይቀልጣል። ካልሆነ ግን ለ5 ደቂቃ መልሳችሁ ኦቨን ውስጥ ከተቱት። ምግባችን ሬዲ ሆኗል። በተለይ ማታ ላይ ቅዝቃዜ ላይ ብትበሉት ሆዳችሁን በደንብ ነው የሚያሞቃችሁ። ይሄን አሰራር ሞክራችሁ ካልወደዳችሁት እኔ እቀጣለሁ። መልካም ማዕድ